ከምድር ካሉ ፍጥረታት ሁሉ የሰው ልጅ ኃያልና የበላይ መሆኑ መቼም የሚያጠያይቅ አይደለም። ግን ለምን? ቁጥራችን ስለበዛ ከ8 ቢሊየን በላይ ስለሆንን ይሆን? ስናወዳደር ከ25 ቢሊየን በላይ ዶሮዎች አሉ፣ ከእኛ 3 እጥፍ። ሁላችንም በህብረት ከአንድ ሚዛን ብንቆም ክብደታችን እንደ ጥላ ከጫማችን በታች ከምናገኛቸው ጥቃቅን ጉንዳኖች አሁንም በ3 እጥፍ ያንሳል። ጥንካሬስ? ከእኛ አንሶ የሚታየው ቺምፓንዚ በ5 እጥፍ ይበልጠናል። አሳ ነባሪ ከተራራ የገዘፈ ውሃ ከጀርባው ተሸክሞ ከጥልቁ ይንሳፈፋል። ረዥም የሚባል ዕድሜም የለንም። አንዳንድ ያዞ ዘሮችና ኤሊ ከ2 ክፍለ ዘመን ከ200 ዓመታት በላይ ይኖራሉ። ስርና ግንዶቻቸው የታሪክ ምስክር የሆነ ኃያላን መንግሥታት ሲነሱና ሲወድቁ ያዩ፣ ስልጣኔ ሲመሠረትና ሲከስም የነበሩ ዛፎች 5000 ዓመታትን እያስቆጠሩ ዛሬም ቆመዋል። ኢሞርታል ጄሊፊሽ የተባለ የዓሣ ዘር ሞትን ድል እየነሣ ዕድሜን ወደ ኋላ እያጠነጠነ እየመለሰ ወጣትነትና ልጅነትን መልሶ መጎናጸፍ ይችላል። በተፈጥሮ ሚዛን በእውነትም ብዛም ነው። ስታርፊሽ የተባለ ፍጥረት 1 እጅ ብቻ እንኳ ቢቀረው ሙሉ በሙሉ ከእዛ ራሱን በድጋሚ መገንባት ይችላል። ታርዲግሬድ ከአሸዋ ያነሰ ፍጥረት ከ150 ዲግሪ ሴንቲግሬድ በላይ በሆነ እሳት 270 ዲግሪ ሴንቲግሬድ ካነሰ ቅዝቃዜ አየርና ውሃ ከሌለበት ጠፈር እኛ ለሰከንድ ልንቆይ ከማንችልበት ቦታ ችሎ መኖርን ያውቅበታል። ከእነዚህ ሕይወታት አጠገብ የሰው ልጅ ተሰባሪና ልፍስፍስ መስሎን የሚታየው፣ ቆዳችን ስስ፣ አጥንታችን ተሰባሪ፣ የውስጥ አካላታችንም ደካማ ነው። ከማንቆጣጠረውና ልናዝ ከማንችለው ስስ አየርና አየር ንብረት ተከልለን ተገድበን የምንኖረው። ነገር ግን የሰውን ልጅ በዚህ ሚዛን ብቻ መለካት ሞኝነት ይሆናል። ከትውልድ ትውልድ ታሪክና ትርክትን እንደ ነጋሪት እየጎዘምን ስለ ሩቅ ከዋክብት እያለምን ከተሞቻችንን በድንጋይና በብረት ገንብተን ዛሬም አለን። የእኛን ቦታ ከዚህ ምድር የሚፈታተን ምንም ፍጥረት የለም። ታላቅነታችን ምናልባት ከጥንካሬያችን ሳይሆን ይህን ሁሉ ድክመት ሳንረሳ ደፍረን ፈታኝ የሆነ አፈጣጠራችንን አሸንፈን መቆማችን ይሆን? ሕልማችን ታላቅ ስለሆነ ይሆን? ወይንስ ከስማችን ነው ሚስጥሩ? የሰው ልጅ የፈጠረን አምላክ ስለመረጠን፣ የእሱን ነጸብራቅ ከእኛ ማዋል ስለፈቀደ። የሰው ልጅ ቃሉን ደጋግማችሁ ጥሩት። ማንነታችን ነው። ከውቅያኖስ የጠለቀ ከጠፈር የሰፋ ትርጉም ያለው ስም የሰው ልጅ